ተጣሉ። ዳኒና ቲና ኤደንን እቆልፋታለሁ ይችል አብዝተዋለች ባሌ ልትወስድብኝ ነው ብላ ስትል አይ ቲና አሁን ገና በማይመጣው መጣሽብኝ። አይኔንና ብሌኔንማ ልትነኪያታችም እኔ ራሴ እቆልፍሻለሁ ብሎ አላት። አባባ ቲና ትሁትንና እንዲሁም ካሊብን ለማቀራረብና ፍቅራቸውን አንድ ለማድረግ ደፋ ቀና እያለ ነው። ኤዲ ሁሉንም ነገር ሰማች። ኤደን ማመን አቃታት። ይህ አረመኔ ጨካኝ የእኛም ቤት አቀናለሁ ብሎ የሰው ቤት እያፈረሰ መሆኑን በፍጹም አላውቅም፣ በፍጹምም ልገምት አልችልም። ምኑ አረመኔና ጨካኝ ወንድ ነው ግን ዳኒ እያለች ተዋረደች፣ አዋረደችው። ዳኒ አሁን ላይ እየተቀየረችበት ስለሆነ ኤደን በጣም ሰግቷል። እንግዲህ ካሊብና ዳኒ አይጥና ድመት ሆነዋል። ጭራሽ ጠረጴዛው ላይ ጫማውንና እግሩን ሰቅሎ ጭራሽ በአባቴ ቤትም እንደዚህ መገራፈጥ አበዛህ። የተናናቅን አልመሰለህም እንዴ? ነገር ግን ይኸውልህ አንድ ቀን በማይሆን መንገድ እበቀልህና ያን ጊዜ ጸጸቱን አትችለውም። ስርዓትህን አድርገህ ብትቀመጥ ይሻልሃል ብሎ ሲለው ምን አገባህ አንተ ቤቱ የአባባ ቤት አንተ ራስህ ጥገኛ ነህ እኮ በማለት ሰደበው። እንደዛ ከሆነ ጥሩ የሚመጣብህን ነገር ብትቀበል በጸጋ ይሻላል። እናም እህትህ እናንተ በጣም አፍልታችኋል፣ የሌለ ሙድ እያራመዳችሁ ነው። ነገር ግን እኔን ካሊብን ደግሞ በፍጹም እንደማታውቁኝ ልነግራችሁኝ እወዳለሁ ብሎ ሲለው ዳኒ ደነገጠ። ትሁት ጋር ሂዶ ካሊብ የሆነው ነገር አለ ወይስ ደግሞ ስለ እኔና ስለ ቲና ያውቃል ብሎ ሲጠይቃት እኔ ምን አቅልሃለሁ? አሁንስ ይሄ ያንተ ጥያቄ በጣም ሰልችቶኛል፣ በጣም እያናደደኝ ነው። አንተ ራስህ ውሽማ ያዝክ፣ አልፎም ኤደንን የመሰለች ሴት ጎዳህ። ከዚህ ውጭ ሌላ ምን እንድነግርህ ነው የምትፈልገው? እባክሽ ትሁቴ ምናልባት ሰላም ውድና የተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባ ትሁትን መጣና ክችን የኔ ትሁት ረበሽኩሽ አይደለም ብሎ ሲላት፣ እረ ችግር የለውም አባዬ። ምንድን ነው ግን ዛሬ አንድ ነገር ለማድረግ አስቤያለሁና እነሱ ፊት እንዳታዋርጅኝ ስለፈለኩኝ ነው ብሎ አላት። ምንድን ነው አባዬ? ዛሬ አንቺንና ካሊብን እራት ልጋብዛችሁ አስቤያለሁ። ምን አባዬ? አዎ አንዱ ማቃጠያ ዘዴ እንግዲህ መቼም ባንቺ ስለምትቀና ቲና ለዛ ነው። እሺ አባዬ፣ ይሄ እኮ ለሁለታችንም ነው ጥቅሙ። ማለቴ ዘናም ብለን በዛውም በልጆቹም ተዝናንተን። እሺ ተባብለው ካሊብንም ልጄ ብሎ ሲለው አይ አባዬ፣ አሁንማ ሁለተኛ ልጅ አገኘ እኮ ጭራሽ ጠረጴዛ ላይ አድርጎ እየተጫወተብኝ እንዴት እንደዚህ ታደርጋለህ አባዬ ብሎ ሲለው፣ ይኸውልህ ልጄማ አንተ ነህ ልጄ፣ ነገር ግን ተረጋጋ። ቆይ በዚህ መዝናናት ደስ እያለህ አይደለም አባዬ? እኔ ደስ እያለኝ አይደለም። እኔ እኮ ደስ የሚለኝ ከዚህ ቤት አስወጥታቸው የራሳችንን ህይወት ብንመሰረት ነው። ተው እንጂ ልጄ፣ አንተ እንደኔ መቼ ሆነ ተጎዳህና አንተ እንደኔ መቼ ተሰቃየህ? ኧረ ተው ካሊብ ተው ብሎ ሲለው፣ ታዲያ ምን ላድርግ አባዬ? የእነሱን ነገር እያየው ጧት ማታ መንገብገብ አለብኝ? ለትንሽ ጊዜ እኮ ነው። ከዛም በኋላ ሁሉም ነገር ይስተካከላል። እባክህ አሁን ከለቀቅናቸው እመነኝ እነሱ ናቸው እንጂ የሚያጠቁን አንተ እኛ አይደለንም ብሎ አለው። እና አንድ ነገር አድርጌያለሁ አባዬ። ምንድን ነው? ለኤደን ሁሉንም ነገር ነገርኳት። እናም ቀሎኛል። ምን? እንዴት እንደዚህ ታደርጋለህ? በቃ እንግዲህ ያለውን ነገር ነገርኳት። ወይኔ ጉዴ! በቃ አሁን ኤደን ትመጣለች ማለት ነው እያለ አባባ በሀሳብ ተቆላ። እንዳለውም ትሁቴ መንገድ ላይ አግኝታ ስትጠይቃት ትሁቴም ሁሉንም ነገር ለኤዱ ነገረቻት። ይህንንማ ማመን አልችልም ብላ ስትል፣ እንደዛ ከሆነ አባዬንም ጠይቄው። እውነት ለመናገር ልክ እንዳንቺ ነበረ ካሊብን መጀመሪያ ሲሰማ። ስለዚህ የምንሰማው ነገር እጅጉን ከባድ ነው።
ማጣራት አለብን ብላ ወደ አባዬ ስትመጣ አይ የኔ ውድ ልጅ እኔ እኮ ነግሬሽ ነበረ። እናም አንቺ ግን የምትረጅበት መንገድ ተቃራኒ ነው። የዋህና ሚስኪን ስለነበርሽ እኔ የምሰጥሽን አቅጣጫ ስተሽዴሽ ነው። አባዬ እድሜስ ሁለ ነገሬስ አውቃለሁ የኔ ልጅ፣ ግን ማድረግ ያለብሽ ነገር በቃ አሁን ወስኜ ማንም ጣልቃ አይገባብሽም። አይ አባዬ ይሄንን ቅሌት ግን በአይኔ በብረቱ ማየት እፈልጋለሁ። እንደዛ ከሆነ ጥሩ ነዋ። ካሌብም እንደ ሴት ሆኖ ጭራሽ ሊዋጋም ሊገላቸውም ሞክረው ነበር። ምን ቆይ ምን እያደረጉ? መቼም መኝታ ክፍል ውሃ እየተራጩ አለልሽ። ኧረ ተይ 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 ኤዱ ተይ። እነሱ የሚያደርጉትን እነሱ ያውቁ የለም ወይ? ለእነሱ ብታይላቸው ምን ችግር አለው ብሎ ሲላት፣ እሺ አባዬ ለማንኛውም ግን በጣም ያሳፍራል። የሰው ቤት አፍርሶ እኛንስ በዛ ላይ ታማኝነቴስ በእኔ ላይ ሌላ ሴት አቅፎ መተኛቱስ እንዴት አይነት ጭካኔና አረመኔ የተሞላበት ነው ብላ አለች። እንደዛ ከሆነ አንቺ በፈለግሽው መንገድ ዳኒን ልትቀጭው ይገባል። ነገር ግን ዳኒ ያን ያህል መጥፎ ሰው አይደለም። ከአንቺ ፍቅር የተነሳ ለአንቺ የተሞላላ ሕይወት ለመስጠት ብሎ ነው ብሎ አባባ አረጋጋት። ገና ሲያት ካሌብ ትሁትን ልቡ ስንጥቅ አለ። ሁሉም ተደመሙባት። ለካ እንደዚህ ውብ ነሽ ወይ ብሎ ሲላት አይ አለና አባባ ክችን ለክችን ስትርመጠመጥ ቆንጆና አስተዋይ ሴት መሆኗን ረሳችሁት አይደል? እንጂ ትሁቴ እኮ ጸባይ መልክ አንደኛ ናት ብሎ ይዟት ሄደ። እኛስ ብለው ሲሉ ዳኒና ቴና እናንተማ ቀስ በቀስ ለማንኛውም ቤቱን ጠብቁት። ምን እኛ ቤት ጠባቂ? እንግዲህ ተነቅሎ ከሄደ ቤቱን መቼስ ነቅላችሁ ይዛችሁት አትሄዱ። ስለዚህ ችግር የለውም ብለው ከሄዱ በኋላ አባዬ ግን ይህን ሰሞን በጣም እያራካኝ ነው ብሎ አለው ዳኒ። ለምንድን ልጅ? እኔ እንጃ ማለቴ አንዴ እንደ ልጅ ታየኛለህ፣ እንደ ልጅ እንኳ ይቻ አላውቅም። ነገር ግን ልጅ ሌላ እዚህ ቤት እስከ ኖርክ ድረስ ግን ያው ልጄ ነህ እንጂ እንደ ካሌብማ በፍጹም ላይህ አልችልም ብሎ ሲለው፣ ለማንኛውም ለሁሉም ነገር አመሰግናለሁ፣ ግን ሰሞኑን ሚስቴ ኤደን ተጨንቃብኛለች፣ እንዲሁም ደግሞ ፊት ነስታኛለች። እንዴ አገባሃት እንዴ? አባባ ደግሞ ያው ሚስቴ አይደል እንደምትሆነው እንዳይመስልህ። በአሁኑ በዚህ ከቀጠልክ አንድም ስራ ሳይኖርህ የምታገባህ ይመስልሃል እንዴ? የእሷም እኮ እድሜ የሚባል ነገር አለ። እናም ሳታገባብህ በፊት ብታገባት ይሻልሃል ብሎ አለው። ቲናና ኤደን እቆልፋታለሁኝ ካልሆነ እንጂ በፍጹም ይችንማ አሳልፌ ልሰጣት አልችልም፣ የኔና የኔ ነው ካሌብ እያለች ፉከራዋን ቀጠለችበት። ካሌብ ትሁትን መጣና ዛሬ የእውነት ቆንጆ ራት ነበረ፣ አምሮብሽ ነበር፣ እናም ላደረግሽልኝ ትብብር አመሰግናለሁ ብሎ ሲላት፣ ምንም ችግር የለውም ካሌብ፣ አንተ እንዴት ተመቸህ? ብቻ አንተ ደስተኛ ሁን እንጂ ደግሞ ዛሬ ጥሩ ፈገግታ ይታይብሃል ብላ ስትለው፣ አዎ እድሜ ላንቺ፣ በጣም ምርጥ ፈገግታ አይ